ከዩኒቨርሲቲው ባሻገር ሀገራችንን ያስጠሩ የብዙ አትሌቶች መፍለቂያ የደብረ ብርሃን ዩኒቨርሲቲ አትሌቲክስ ክለብ ከባለፉት ዓመታት በተሻለ መልኩ ከመካከለኛ እስከ ረጅም ርቀት ሩጫ ልምምድ በማድረግ ላይ ይገኛሉ። የደብረ ብርሃን ዩኒቨርሲቲ አትሌቲክስ ክለብ አሰልጣኝ አቶ አያና ሙልጌታ በሳምንት ለ4 ቀናት ያክል አትሌቶች ልምምድና ስልጠና እንደሚያደርጉ ተናግረዋል። እኔ አያና ሙልጌታ እባላለሁ። የደብረ ብርሃን ዩኒቨርሲቲ አትሌቲክስ ክለብ አሰልጣኝ ነኝ። እንዳየኸው እንግዲህ ትሬኒንጉ ከሳምንት 4 እንሰራለን። የዛሬ ፕሮግራማችን ትራክ ነው። እንግዲህ ለክሮስ ነው እየተዘጋጀን ያለ። ስመጥር አትሌቶችን በማፍራት የምትታወቀው ውቢቷ ደብረ ብርሃን ቀዝቃዛና ለሰዎች ተስማሚ የሆነ አየር ንብረት እንዳላት ይታወቃል። ታዲያ ይህ ቀዝቃዛ አየር ንብረቷ ለአትሌቶች ጥሩና ምቹ እድልን ፈጥሮላቸዋል። አትሌት ሀብታሙ ፈንታውን እባላለሁ። የምሰራው በደብረ ብርሃን ዩኒቨርሲቲ አትሌቲክስ ማሰልጠኛ ማዕከል ውስጥ ነው። ትሬኒንጋችን ያው ወደፊት ላሉት ውድድሮች መሰረት በማድረግ ጠንክረን እየሰራን እንገኛለን። የሚገርም ነገር አብዛኛው ደብረ ብርሃን የምታወቀው በአትሌቲክስ ነው። ምክንያቱም የአየር ንብረቷ እንደሚታወቀው ቀዝቃዛ ስለሆነ አብዛኞቹ ትልቅ አትሌቶች ወጥተው ይዘው ደብረ ብርሃን ነው እንደነ ይታያል ምሳሌ። እናም ሌሎችም አሉ። እኛም ደግሞ እንደነሱ ደግሞ ሀገራችንን ለማፍራት ጠንክረን እየሰራን እንገኛለን። መስፍን አዱኛ ይባላል። የደብረ ብርሃን ዩኒቨርሲቲ አትሌቲክስ ክለብ ነኝ። ትሬኒንግ አሪፍ ነው። ሀገሬን ዓለም ላይ ለማስተዋወቅ ፈልጋለሁ። ስሜ ሰለሞን ቻለው ይባላል። እንግዲህ አሁን የምንገኘው በደብረ ብርሃን ዩኒቨርሲቲ አሪፍ የሆነ ትሬኒንግ እየተሰጠን ነው። ያው እንግዲህ ለቀጣይ ያሉ ውድድሮች ለዛ እየተዘጋጀን ነው። የደብረ ብርሃን አትሌቶች ማሰልጠኛ ማዕከል በባለፉት ዓመታት በአትሌቲክሱ ዘርፍ የደብረ ብርሃን ከተማን ታዋቂና ግንባር ቀደም እንድትሆን አድርጓታል። ይሁን እንጂ የከተማው አትሌቲክስ ማሰልጠኛ ማዕከሉ ለጊዜው ስልጠና መስጠት በማቋረጡ የማዕከሉ አትሌቶች ወደ ዩኒቨርሲቲው አትሌቲክስ ክለብ ተቀላቅለው እየሰለጠኑ ይገኛሉ። ደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል ያለ ልጆች አሁን ለጊዜው የው ማዕከላችን ስራ ባለመጀመሩ ከደብረ ብርሃን ዩኒቨርሲቲ አትሌቲክስ ክለብ ጋር ነው አብረን ተጠግተን እየሰራን ያለ ነው። የማዕከሉ አትሌቶች በዩኒቨርሲቲው በሚያደርጉት ልምምድና ስልጠና ደስታቸውን በመግለጽ የደብረ ብርሃን አትሌቶች ማሰልጠኛ ማዕከል ወደ ስራው እንዲመለስ የሚመለከተው አካላቶች እንዲሁም የከተማዋ ማህበረሰቦች ርብርብ ማድረግ እንዳለባቸው ተናግረዋል። የአቋም መለኪያ ውድድር አለ። ፊት ለፊታችን የኢትዮጵያ ሻምፒዮናና እንዲሁም ታላቁ የጃን ሜዳ ሀገር አቋራጭ ክሮስ ካንትሪ ውድድር ስላለ እሱ ታሳቢ በማድረግ ጠንክረን እየሰራን እንገኛለን። በዚሁ ይቀጥል ነው ምለው። ግን ከዚህ ላይ በእኛ በደብረ ብርሃን አትሌቲክስ ማሰልጠኛ ማዕከል የነበረው የስራ ሂደት አሁን ተቋርጦብን ስላለን አትሌቶቹ በጣም ችግር ላይና አሳሳቢ ደረጃ ላይ ስለደረስን መንግስት ይህንን ታሳቢ በማድረግ ተገቢውን ስልጠና መውሰድ እንዲኖርብን ክትትል ማድረግ አለበት ብዬ አስባለሁ። ደብረ ብርሃን ማሰልጠኛ ማዕከል ትንሽ አሁን ላይ በአንዳንድ ችግሮች ምክንያት ለጊዜው ተቋርጦ ያለበት ሁኔታ ነው ያለ። ክልሉም ከተማ አስተዳደሩም እንግዲህ ያንን ነገር ያለውን ኃላፊነት ተወጥቶ ዩኒቨርሲቲ እንግዲህ ቀጣይነት ያለውን ነገር ማስቀጠል እኔ የመጣው ከ2010 ጀምሮ ነው። ከ2010 ጀምሮ የተለያዩ ዋንጫዎችን እንደ ክልል አመጣናል። ለሀገርም የተለያዩ ልጆችን አስመርጠን እንደ ችግር ብለን የወሰድነው የሚከፈላቸው ትንሽ ነው። በትሬኒንግ ካደረጉት ውስጥ እንግዲህ ሴቶችን አላየሁምና ሴቶች ብቻ ነው ወይስ እንዳጋጣሚ ቀርቶ ነው? ዛሬ አጋጣሚ ሆኖ ነው። ፕሮግራማቸው ሌላ ቦታ ነው እንጂ ሴቶችም አሉ፣ በብዛት አሉ ሴቶችም አሉ።